ፒት ሄግሴት ከኢራን ጋር ስምምነት የማይደረስ ከሆነ አሜሪካ ጥቃቶችን ለመጀመር ዝግጁ መሆኗን ተናገሩ። በእስራኤልና በሊባኖስ ወታደራዊ ባለስልጣኖች መካከል ውጤታማ ውይይት መደረጉን ፔንታጎን አስታወቀ። ጋዜጠኞች ምርጫውን ለመዘገብ ሲንቀሳቀሱ ክልከላ እንደገጠማቸው ምርጫ ቦርድ አስታወቀ። የኢትዮጵያ ታሪካዊ ጠላቶች ምርጫውን ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በአማራና በኦሮሚያ የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምጽ መስጠት መቋረጡን የምርጫ ቦርድ ሰብሳቢ አስታወቁ። በየዕለቱ ከብሬኪንግ ኢትዮጵያ የዜና ቻናላችን ትኩስ ሰበርና ትክክለኛ የሆኑ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አይርሱ። የኢትዮጵያ ምርጫ ቦርድ በቦርዱ ተመዝግበው ሲንቀሳቀሱ የነበሩ መገናኛ ብዙሃን በውስን አካባቢዎች ስራ እንዳቆሙ አስታወቀ። ትናንት እሁድ ኢትዮጵያ ኢንሳይደር የተባለው መገናኛ ብዙሃን ዘጋቢዎች የምርጫ ዝግጅቱን ለመቃኘት በምርጫ ጣቢያዎች ሲንቀሳቀሱ ከምርጫ አስፈጻሚዎችና ከጸጥታ ኃይሎች ክልከላ እንደተደረገባቸው አስታውቀዋል። በልደታ ክፍለ ከተማ ወረዳ 7 ሁለት የብልጽግና ፓርቲ ታዛቢዎች መሆናቸውን የገለጹ ግለሰቦች ከበላይ ትዕዛዝ እስኪሰጣቸው ድረስ ክልከላ ካደረጉ በኋላ ፍቃድ ቢሰጡም ምስል መቅረጽ ግን እንዲከለከሉ ገልጸዋል። በየካ ክፍለ ከተማ ወረዳ 6 በአንድ ምርጫ ጣቢያ የጸጥታ ኃይሎች ተመሳሳይ ክልከላ ማድረጋቸውን መገናኛ ብዙሃን አስታውቋል። በቂርቆስ ክፍለ ከተማ ደግሞ ጥበቃ ለማድረግ የተሰማሩ የፖሊስ አባላት ምንም እንኳን በምርጫ ቦርድ ለዘጋቢዎች የተሰጠን መታወቂያ ቢመለከቱም በስፍራው መዘገብም ሆነ ፎቶ ማንሳት ከልክለዋል ብለዋል። ኢትዮጵያ ኢንሳይደር በለሚኩራ ክፍለ ከተማም ተመሳሳይ ክልከላ እንደገጠመው ገልጿል። ቢቢሲ ደግሞ ምርጫውን በአገር ውስጥ ለመዘገብ ፍቃድ እንዳልተሰጠው ተናግሯል። ቦርዱ መገናኛ ብዙሃን በተለያዩ አካባቢዎች ለመዘገብ ደብዳቤ እንዲጽፍላቸው መጠየቃቸውን ጠቁሞ መገናኛ ብዙሃንን ከስራ ማስቆም የተሳሳተ ነው ብለዋል። አክሎም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት መሰረት ማንኛውም ሰው ቦርዱ በሕግ የተሰጠውን ኃላፊነት ሊያስፈጽም የመተባበር ግዴታ አለበት በማለትም አሳስበዋል። ቦርዱ ምርጫውን እንዲዘግቡ 68 መገናኛ ብዙሃንና 1815 ጋዜጠኞችን መመዝገቡን ገልጿል። እነዚህ ባለሙያዎች በምርጫ ጣቢያዎች 200 ሜትር ንፍቀ ክበብ ውስጥ ገብተው መዘገብ የሚያስችላቸው መለያ ባጅ መስጠቱን ተናግሯል። ከዚህ ጋር በተያያዘ ዜና በአማራና በኦሮሚያ ክልል የተወሰኑ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምጽ አሰጣጥ ሂደቱ መቋረጡን የኢትዮጵያ ምርጫ ቦርድ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ያለውን 7ኛውን አጠቃላይ ምርጫ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው አገሪቱ ካሉ የምርጫ ጣቢያዎች 50188ቱ በሰዓቱ 12 ሰዓት ላይ ድምጽ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢዋ ገልጸው እነዚህ የምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው መከፈታቸውን አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥም የድምጽ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር የተቋረጠባቸው ቦታዎች እንዳሉ በመግለጫቸው ላይ አስመልክተዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድ አስታውቀው ነበር። የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ መካሄድ ባልቻለባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን ገልጸዋል። በ39723 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው መታዘባቸውን የተናገሩት የቦርዱ ሰብሳቢ የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸውን ወኪሎች በ41798 የምርጫ ጣቢያዎች ላይ ተገኝተዋል ብለዋል።